ለእናንተ የተወደዳችሁ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን መረጃ ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃውን ምነግራችሁ ደግሞ ሊያ ሳሙኤል ነኝ። በመጀመሪያ የኤልናቢ ሁለንተናዊ ሚኒስትሪ በኦቲዝም ጥላ ስር ያሉትን ሰዎች ለመርዳት የተቋቋመበትን የስራ ክንውን የማስተዋወቅና የእውቅና ፕሮግራም አካሄደ። በኤልናቢ ሁለንተናዊ ሚኒስትሪ በኦቲዝም ጥላ ስር ያሉትን ሰዎች ለመርዳት የተቋቋመበትን የስራ ክንውን የማስተዋወቅና የእውቅና ፕሮግራም ተካሂዷል። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይነግረናል። የኤልናቢ ሁለንተናዊ ሚኒስትሪ የተቋቋመው በኦቲዝም ጥላ ስር ያሉትን በሙያ የታገዘ አገልግሎት ለመስጠትና ለመርዳት የታሰበም ነው። በዕለቱም ያሰለጠናቸውን ተማሪዎች የስራ ማስጀመሪያ ፕሮግራም በግሬት ኮሚሽን የተካሄደም ሲሆን በፕሮግራሙም ስለ ኤልናቢ ሚኒስትሪ ራዕይና ስራ ምን ይመስላል የሚለውንም በባለራዕዮቹ ገለጻ ተደርጓል። የሚኒስትሪው ባለራዕይ የሆኑት አቶ ሳሙኤል እስጢፋኖስና ባለቤቱ የኤልናቢ ሚኒስትሪ የኦቲዝም ችግር ያለባቸውን ሰዎች ለመርዳት ስራ መጀመራቸው አንስተዋል። ይህን ሚኒስትሪ መጀመሩን በማስመልከት ዛሬ የማስተዋወቅ ኢቨንት ወይም ዝግጅት አዘጋጅተናል። ቀደም ብለውም በየቤቱ የሚሄዱትን ቴራፒስቶችን ስላሰለጠን ማለት ነው። ምክንያቱም ሚኒስትሪው ዓላማው በኦቲዝም ጥላ ስር ያሉት ልጆችን በየቤቱ ባሉት የሕክምና ማዕከላትም ወይም የቴራፒ ማዕከላት ለመሄድ አቅም ያጡ ወገኖች በየቤት አሰልጣኞችን ወይም ቴራፒስቶችን ልከን በነፃ አገልግሎት ለመስጠት ስለሆነ ስለዚህ አሁን የመጀመሪያ ዙር የምንልካቸው አሰልጣኞችን የምናስመርቅበት ከእንግዶችን ጋብዘንም የምናስተዋውቅበት ጊዜ ነው ማለት ቀን ነው ማለት ነው። እንግዲህ ይሄ ሚኒስትሪ ኦቲዝም ለሆኑ ልጆች እና ቤተሰቦቻቸው አቅም የሌላቸው ልጆች እነዚህ ልጆችን ተቀብለን ቤታቸውን እየሄድን ቴራፒ እንዲሰጣቸው እናደርጋለን ማለት ነው። ማለት በሳምንት 3 ጊዜ ይሄዳሉ። 3 ጊዜ ደግሞ በአንድ ቀን ደግሞ 2 ሰዓት እየሄዱ ቴራፒ ያደርጓቸዋል። መጀመሪያ ምንድነው ልጆቹን ራሳቸውን እንዲችሉ ማለት ምግብ ስጪ ማለት እንዲችሉ ልብሳቸውን ራሳቸው መልበስ እንዲችሉ የመጀመሪያ ስራችን እሱ ነው። ቤተሰቦቻቸውን እንዲያውቁ ይሄንን አገልግሎት ሚኒስትሪ በዚህ መልኩ ጀምረናል ማለት ነው። እስከ 40 የሚሆኑ ሰልጣኞችን ነው አሁን በአሁኑ ዙር ያዘጋጀ ነው። ለጊዜው ወደ 20 ቤት የሚሆኑ የቤተሰቦች እንልካለን። አሁን ኦሬዲ 12 የሚሆኑ ቤተሰቦች ተመርጠው ስራ ጀምረናል። በየቤቱ እየሄዱ የነፃ አገልግሎት ማለት ነው በኦቲዝም ጥላ ስር ያሉ ልጆችን እንደዚህ ልዩ ፍላጎት የምንላቸው ቀለል ያለ ቴራፒ የአፍ መፍቻ፣ የንግግር፣ የተግባቦት በተመለከተ ስልጠና ወስደው ያንኑ ነው በየቤቱ ያሉት ልጆችን ከቤተሰቦቻቸው ጋር አስቀድመን ተስማምተን እነሱም ፈልገው አሁን ስራ ላይ እየጀመርነው ማለት ነው። አገልግሎቱን ጀምረናል። አገልግሎቱን ስንጀምር ግን አንዳንድ ችግሮች ያየነዋል። ለምሳሌ በዚህ ኦቲዝም ለሆነ ልጅ አባትና እናት ላይቀበሉ ይችላሉ። ይሄንን ልጃቸውን አንዱ ይቀበላል ማለት ሕክምና ተረጋግጦለት ወይ አባት አይቀበልም ወይ እናት አይቀበልምና በዚህ የተነሳ ቤተሰቦች ሲጋጩ አይተናልና ይሄን እንዴት አድርገን ትራውማ ለሆኑ ሰዎችን እንዴት ቤተሰቦችም ጋር ገብተን እንዴት አስታርቀን ይሄንን ተቀብሎት ለልጃቸው መደገፍ የሚችሉበትን ሀሳብ እንደዚህ አይነት ሀሳብ አለን። ሌላ ደግሞ እነዚህ አቅም የሌላቸው ቤተሰቦች ትንሽ ነገር እንኳን የላቸውም ማለት ከመጫወቻ አንስቶ እንኳን አንድ ትንሽ የምትባል መጫወቻ እንኳን የላቸውም አቅም ስለሌላቸውና አንዳንድ ነገር ደግሞ በኦቲዝም ጥላ ስር ያሉት በሽልማት ነው የሚሰራው ስራውና ይሄንን ሊያግዙ የሚችሉ ቤተሰቦች እንድናበረታታና እንዲደግፉን ለመጠየቅም ሀሳብ አለን ማለት ነው። የሚኒስትሪው አሰልጣኝ የሆኑት አቶ ጌታነህ አበራ እንደተናገሩትም ስልጠናው በኦቲዝም ጥላ ስር ያሉትን ለመርዳትና በበጎ ፈቃደኛ ልጆች አማካኝነት ወደ ስራ ገብተው ለማገዝ እንዲችሉም የመጀመሪያ ዙር ስልጠና መሰጡትንም አንስተዋል። የኤልናቢ ሚኒስትሪ ከልዩ ፍላጎት ያላቸው ልጆች በተለይም ከኦቲዝም ስፔክትረም ዲስኦርደር ውስጥ ያሉትን ልጆች አስፈላጊ የባህሪና አንዳንድ የፋንክሽናል ስኪሎች እንዲኖራቸው እገዛ ለማድረግ ተብሎ በጎ ፈቃደኛ ተማሪዎች ተመርጠው ያን አገልግሎት የሚሰጥ ሚኒስትሪ ነው። እነዚህ ልጆች ይህን ስልጠና የወሰዱ ልጆች ቤት ለቤት ሄደው ነው ወላጆች የሚያግዙት ልጆቹን
የሚያሰለጥኑትና አስፈላጊውን ቴራፒ የሚሰጡት ማለት ነው። እንግዲህ ያው አሁን በዓለም ላይ ቁጥሩ በከፍተኛ ሁኔታ እየጨመረ ያለ ነው ኦቲዝም። ብዙ ወላጆች ደግሞ የዚህ ግንዛቤ የላቸውም። ከዛ የተነሳ ልጆች ያስፈልጋቸውን የትምህርትም ሆነ ሌሎች አገልግሎቶች እንደ ልብ እያገኙ አይደሉም። ከዚህ የተነሳ ቤት እንዲቆዩ ያደርጓቸዋል። ለወላጆች ትልቅ ተግዳሮት ስለሆነ አንደኛ ወላጆች ስለ ጉዳዩ አውቀው ለልጆቻቸው ተገቢውን ትምህርትና ስልጠና እንዲሰጡ እድል ለመስጠት ነው። የሚኒስትሪው ዋነኛ ዓላማም የኦቲዝም ተጠቂዎችን የንግግር እንዲሁም የመሰረታዊ ፍላጎት እንዲገልጹ ለማስቻል ያለመ መሆኑን ተገልጿል። የኤልናቢ ሁለንተናዊ ሚኒስትሪ ጄኔራል ማናጀር የሆኑት አቶ ተስፋዬ ገብረ ኪዳን እንደገለጹትም ላለው ስራዎች ሀሳባቸውን አጋርተዋል። ኤልናቢ ሁለንተናዊ ሚኒስትሪ ዋና የተሰማረበት ዓላማው ልዩ ፍላጎት ላላቸው ልጆች ትኩረት አድርጎ ነው የሚሰራው። እሱ ብዙ በዚህ ዙሪያ ላይ የሚሰሩ ቢኖሩም የኛ ለየት የሚያደርገን በልዩ ፍላጎት ትኩረቱ በተለያየ አቅመ ደካማ ለሆኑ ልጆቹ ግን መለወጥ የሚችሉ ልጆች እነሱ ጋር ትኩረት አድርገን ነው የምንሰራው ማለት ነው። ስሜ በእውቀቱ ተሾመ ይባላል። የሚሰራው በኦቲስቲክ ልጆች ላይ ነው። ባለፈ ትሬኒንጎችን ለነሱ ስንሰጥ እነዚህ ልጆች ኤልናቢ ላይ የመጣውን ለውጥ ሌሎች ልጆችም ለማካፈል የተለያየ ስልጠና አይነቶች ላይ ለምሳሌ ኦቲስቲክ ልጆች አስፈላጊ የሆኑ ቴራፒዎች ዙሪያ ለምሳሌ ስፒች ቴራፒ፣ የባህሪ ስልጠና፣ ሶሻል ስኪላቸውን እንዴት ኢምፕሩቭ ማድረግ እንዳለባቸውና አንዳንድ ስኪሎችን እንዴት ማሳደግ እንደሚችሉ ኦኩፔሽናል ቴራፒ፣ ቢሄቪራል ቴራፒ እንደ ስፒች ቴራፒ አይነቶችን ሰጥተናቸዋል። ጥሩ ተሳትፎ ነበራቸው። ልጆችም በተለያየ መንገድ ነው ቴራፒውን በቲዮሪ ብቻ ይሄ እንደዚህ ነው በሚለው ብቻ አይደለም የተሰጣቸው። ፕራክቲካሊ ልጆቹ ባሉበት ኢንቫይሮንመንት ላይም በመሄድ የልጆቹን እያንዳንዱን ባህሪ የሚያዩ ከዛ ያገኙትን የከበዳቸውን ያዩትን ነገር መስራት የሚፈልጉትንም ነገሮች እያመጡ የሰሩበት ሁኔታ ነበረ። እኛም ደግሞ በኤክስፒሪንስ ውስጥ ለነዚህ ልጆች ይጠቅማል የምንላቸውን ስልጠናዎችን ሰጥተናቸዋል። የልዩ ፍላጎት መመሪያ የሆነችው ዳግማዊ ኪሮስ እንደገለጸችውም እንደዚህ አይነት ስልጠናዎች መኖራቸውንና ቤት ለቤት መሰራቱ ትልቅ አስተዋጽኦ እንዳለውም ገልጻለች። ኤልናቢ ከልጅነቱ ጀምሮ ነው ማውቀው። ልክ ገና ሀ ብሎ ይሄን በሽታ ሲታወቅ እኔ ጋር ነበር የመጣው። እሱን ቤት ለቤት ነው መሰራለት። በመጀመሪያ ቤት ለቤት በመሰራበት ጊዜ ስፒች ላይ ኢኳላሊ ነበረው ይደግም ነበረ እና ቤት ለቤት እየተሰራለት ጥሩ ለውጥ አመጣ። በአንድ ሰዓትና በሁለት ሰዓት ውስጥ ማለት ጥሩ ለውጥ መጻፍ ጀመረ፣ ማውራት ጀመረ፣ በራሱ መመገብ ጀመረ። በጣም ብዙ ለውጦች አመጣ። ከዛ ይሄንን ለውጥ የኤልናቢን የተማሪ ኤልናቢን ለውጥ በማየት ይሄ የኤልናቢ ሚኒስትር የሚለውን ድርጅት የተቋቋመው አቅም የሌላቸውን የደሃ ተብሎ የተመረጡትን ኤልናቢን ልክ እንዳመጣው ለውጥ እነዚህም ልጆች ለውጥ ያመጣሉ ማለት ነው ተብሎ ይሄን ሚኒስትሪ ኤልናቢ ሚኒስትሪ ለዛ ነው የተቋቋመው።